ብዙ ሰው አሁን ማህበረሰብ ሼክ ዛውጆች ሲባል እናውቃለን እንሰማለን አንደኛ እስኪ ስለዛ ሐረጋቸው ተነግሩናላችሁ ሼክ ዛውጆች መጠሪያ ስማቸውስ እንደው ማን ነው የሚለው አዎ መጠሪያ ስማቸው ሼክ ዑመር ሀጎስ በመባል ነው የሚታወቁት መጠሪያ ስማቸው ይሄ ነው ሼክ ዑመር ሀጎስ ያው መጠሪያቸው ነው ሼክ ዑመር ትግሬ የተባሉት ወደ ሀገራቸው ተነስበው ነው ተጠግተው ነው አዎ ወደዛ ተነስበው ሼክ ዑመር ትግሬ በመባልና ያው ትግራዊ በመሆናቸው ትግራይ የሚለውን ስያሜ የተሰጣቸው እንጂ ሼክ ዑመር ሀጎስ በመባል ይታወቃሉ አዎ እነሱ ያው ዘራቸው እንትን እንደሚታወቀው በሁለታቸውም በኩል የሸሪፎች ዘር እንደሆኑ ይነገራል በእናታቸውም በኩል በአባታቸውም በኩል ከሐሰንና ከሁሴን ይመዘዛል የሸሪፎች ዘር እንደሆኑ ይታወቃል በአባታቸው በኩል የዘር ሐረጋቸው ሲመዘዝ በቀጥታ ሐረር ውስጥ አባድር ወሌ የሚባሉ ሰው አሉ ታላቅ ሰው ናቸው እነዛ ያው ለነብዩ ልጆች ደግሞ ይቀርባል እንትናቸው ደረጃ መርተባቸው እሳቸው ጋር ይደርሳል አባድር ወሌ የሚባሉት ከሀገር ኢራቅ በሐረር በኩል ወደ ሀገራችን የገቡ ታላቅ ሰው ናቸው እኚህ ታላቅ ሰው ከሀገር ኢራቅ ነው እንደገቡ የሚነገረው ገብተው እዛ ሲኖሩ እንግዲህ ያው ዘራቸው እየረዘመ መጥቶ እዚህ ቦታ ደረሰ እነሱ ቀጥታ ዘራቸው ሲመዘዝ ከነብያችን የልጅ ከሆኑት ከሐሰን ኢብኑ አሊ ኢብኑ አቡ ጣሊብ ዘንድ በቀጥታ ይደርሳል እዛው ተቀጥለው ባንድ ጎን በሐሰን ባንድ ደግሞ በሁሴን በአባታቸው ከሁለቱም ይመዘዛሉ ከሐሰንም ከሁሴንም በእናታቸውም በአባታቸውም ይመዘዛሉ በእናታቸው በኩል ደግሞ መይሙና አብደራህማን ይባላሉ እናታቸው መይሙና አብደራህማን የመናዊት ናቸው በየመን በኩል ነው ወደ ሀገራችን የገቡት እሳቸው ደግሞ የዘር ሐረግ ግንዳቸው ከሁሴን ከነቢያችን የልጅ ከሆኑት ከሁሴን ኢብኑ አሊ ኢብኑ አቡ ጣሊብ ዘንድ በቀጥታ እንደሚደርስ እሳቸው ይነገራል ስለዚህ እናታቸው የመናዊ ነበሩ ማለት ነው አዎ የመናዊ ናቸው እስኪ እንደው ደግሞ የትውልድ አካባቢያቸው ቅድም ትንሽ ነው ነካርገን ያለፍነውና እሱን እስኪ ነገሩ ያው በ1897 እንደተወለዱ ነው የሚነገረው በ1897 በትግራይ ክልል ደቡባዊ ዞን ሳህርቲ ወረዳ በመተባለው በግጀት ከተማ ማአዶ ገዛ በመተባለው መንደር አካባቢ እንደተወለዱ ይነገራል በዛው ማለት ነው በዛ ተወለው ያው የተወሰነ አመት እድሜያቸው የተወሰነ እስከሚቆይ ድረስ በዛ እንደቆዩና ያው ለቂራት ወደዚህ እንደመጡ ነው የሚነገረው በዛች አካባቢ እንደተወለዱ